ሰላም እንዴት ናችሁ? ሐኪም ለይኩን ነኝ። ይሄ ምን ፍሬ ነው ጎበዝ? ይታያል? ይሄ ታዩታላችሁ አይደል? አዎ፣ ይሄስ ምንድነው? ይሄ እዩት እስኪ። አዎ፣ እንደዚህ ቀቅለን ልንበላ ነው አሁን። እመቤቴን ነው የምላችሁ፣ ቀቅለን ልንበላ ነው። እዩት፣ ይሄ ማለት ነው ራሱ። አዎ፣ ድሮ የአህያ ምግብ ነው እየተባለ በብዙ ሰዎች ዘንድ ሲገፋ ስሙ ሲከፋ ይኖር ነበር። አሁን ላይ ግን እናቴ ዋና ምግብ ሆኗል። በቲክቶክ መንደርም ቁጥር አንድ እሱ ነው የሞላው። በዘመናዊ ሐኪሞችም በባህላዊ ሐኪሞችም እንዲሁም በማንኛውም ቲክቶከር ማለት ነው። ስለዚህ ምንድን ነው አጠቃቀሙስ እንዴት ነው? እኛው እንደዚህ ቀቅለን ሲበስል ይችን ነገር እየላጥን ልንጠቀመው ነው። በወጥ መልኩ ትጠቀሙታላችሁ ወይስ በእንደዚህ ነው? ፍሬውንስ በምን መልኩ ትጠቀሙታላችሁ? ለምንስ ይውላል? እኔም የተወሰነ ነገር አውቃለሁ ስለዚህ ጉዳይ፣ ግን በሰፊው የምታውቁትን እስኪ ኮሜንት ላይ በቂዋ መልኩ አስፍሩልኝ፣ እንረዳዳ። አመሰግናለሁ።